ውድና የተከበራችሁ የፈገግታ ዩቱብ ቻናል ቤተሰቦች ዌልካም፣ እንኳን ደህና መጣችሁ። ስለመጣችሁ ደስ ብሎናል። ላይክ እያደረጋችሁ ግቡ። በላይክ ግቡ ቤተሰብ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በፈገግታ ቤት ፈገግ ብለው ይቆዩ። ፈገግታ ቤት ምን ጠፍቶ? ቢፈልጉ ሳቅ፣ ቢፈልጉ ቁም ነገር የፈለጉትን ያገኛሉና ዘና ብለው ይሄዳሉ። ዘና ዘና እያላችሁ ቤተሰብ ስለገባሽ ሳይሆን አንቺ ደግሞ ቶሎ አትመልሽ። እኔ ቶሎ በሌላ ስልክ ሲሆን ነው እንጂ ቶሎ የምመልሰው በዚህኛው ሲጀመር እኔ እነሱም ይመስለኛል ሁለት አካውንት አለን እያሉ ሲደምሩኝ ከዛ ፌክ ሲሆን ነው መሰለኝ ስለማይጠቀሙበት ዩቱብ በራሱ ሰዓት የሚያነሳብኝ እንጃ ብቻ ብዙም እንትን አላለኝም። የሚደምሩበት ያኔ የማይጠቀሙበት ትርፋቸው ስለሆነ በዛኝ እንደዛ መሰለኝ አብዛኛው ብድግ የሚያደርገው ዩቱብ ፌክ እየመሰለው በራሱ አንዳንዴ ፕሮፋይል ራሱ የሌለው ብዙ አለ። እንደገና ደግሞ ለዚሁ ብቻ ብለው የከፈቱት አሉ በዛኛው ሰው ሲያደርጋቸው ከዛ እነሱ በዚህ እንዲመልሱበት ግን አይጠቀሙበትም። ደግሞ ያንን እያየ ይመስለኛል ብድግ ያደርገዋል እና እንደዛ መሰለኝ። ቢያንስ መደረጉ ካልቀረ በቀር 24 ሰዓት ተጠብቆ ያው የሰው ዕዳ ነው መቼስ ታልመለሱ 24 ሰዓት ጠብቆ በሚጠቀሙበት ቢደረግ ይሻላል እንደዚህ እስከሚያነሳው። አሁን ለምሳሌ ዛሬ ከተደረገ ያ ሰው በሌላ እንትን ብሎ ከሚያነሳው 24 ሰዓት ጠብቆ ከዛ እንደገና መመለስ በታማኝነት ማለት ነው፣ ሳይረሳ ምንም ሳይል መመለስ። ከዛ አላስ እንትን አይልም።